አንደኛው የዓለም ጦርነት። በ20ኛው ክፍለ ዘመን መጀመሪያ ላይ አውሮፓ የጥበብና የንግድና የብልጽግና ማዕከል ነበረች። ነገር ግን ከዚህ ስልጣኔ በስተጀርባ ጥልቅ ጥላቻና የፉክክር መንፈስ ጸርሶ ነበር። ጦርነቱ የተነሳው በአንድ ግድያ ብቻ አይደለም። ብሔርተኝነት፣ ናሽናሊዝም፣ የቅኝ ግዛት ሽሚያ፣ ኢምፔሪያሊዝም እና የወታደራዊ ኃይል ግንባታ ሚሊተሪዝም የአውሮፓን እንደ ባሩድ ክምር አድርጓት ነበር። MEAN ሜን ኤም ማለት ሚሊተሪዝም፣ የጦር መሳሪያ ፍክክር፣ አሊያንስስ፣ የምስጢር ቃል ኪዳኖች፣ ኢምፔሪያሊዝም፣ የቅኝ ግዛት ሽሚያ፣ ናሽናሊዝም፣ ከፍተኛ ብሔርተኝነት። በወቅቱ የነበሩ ንጉሳውያን የጀርመኑ ካይዘር ዊልሄልም፣ የብሪታንያው ጆርጅ አምስተኛ እና የሩሲያው ዛር ኒኮላስ የአክስትና የአጎት ልጆች ነበሩ። ጦርነቱ በቤተሰብ መካከል እንደተነሳ ጠብ ቢጀምር በሚሊዮኖች የሚቆጠሩ ተራ ሕዝቦችን ግን ለሞት ዳርጓል። አውሮፓ በሁለት ጎራ ተከፍላ ነበር። ትሪፕል ኢንቴንቴ ብሪታንያ፣ ፈረንሳይ፣ ሩሲያ እና ሴንትራል ፓወር የጀርመን፣ ኦስትሪያ ሃንጋሪ፣ ጣሊያን። ክስተቱ ሰኔ 28 1914 በቦስኒያ ዋና ከተማ ሳራዬቮ የአውስትሪያው አልጋ ወራሽ ፍራንዝ ፈርዲናንድ በሰርቢያዊ ብሔርተኛ ጋቭሪሎ ፕሪንሲፕ በተተኮሰ ጥይት ተገደለ። ይህ ጥይት በአውሮፓ የነበረውን የቃል ኪዳን ሰንሰለት በጠቅላላ ጎተተው። ኦስትሪያ በሰርቢያ ላይ ጦርነት አወጀች። ሩሲያ ሰርቢያን ለመርዳት መጣች። ጀርመን ደግሞ ከአውስትሪያ ጎን ቆመች። ጀርመን ሩሲያን እንድታቆም አስጠነቀቀች። ባልታሰበ ፍጥነት ጀርመን በሩሲያና በፈረንሳይ ላይ ጦርነት አወጀች። ዓለም በአንድ ጀንበር ወደ ጨለማ ገባች። የወረራ ዕቅድ ፈረንሳይን በ6 ሳምንት አሸንፎ ወደ ሩሲያ መዞር። ለዚህም ሲባል ገለልተኛውን ቤልጅየም ወረሩ። ይህም የዓለም አቀፍ ሕግ ጥሰት ብሪታንያን ከፍተኛ አስቆጣትና ወደ ጦርነቱ እንድትገባ ጀርመንን እንድትወጋ አደረጋት። የምዕራቡ ግንባር ዘ ዌስተርን ፍሮንት። የጦርነቱ በፈረንሳይ ድንበር ላይ በምዕራቡ ግንባር የነበረው ውጊያ ወደ መቆፈር ተቀየረ። ወታደሮች ከስዊዘርላንድ እስከ ሰሜን ባህር ድረስ ለ1000 ኪሎ ሜትር የሚረዝም ጉድጓድ ቆፈሩ። ወታደሮች ለዓመታት ልብሳቸውን ሳይቀይሩ በቆሻሻ ውሃ ውስጥ ይቆሙ ነበር። ይህ ትሬንች ፉት የተባለ የበሽታ እንዲስፋፋና እግራቸው እንዲቆረጥ ያደረገ ነበር። አይጦች የሰውን ያህል ግዙፍ ሆነው በሬሳዎች ላይ ይሰለጥኑ ነበር። ምንም የሌለበት ምድር ኖ ማንስ ላንድ የሚባለው በሁለቱ ወታደሮች መካከል ያለው ቦታ በሬሳና በሽቦ የታጠረ ነበር። ወታደሮች በጭቃ በአይጥና በሽታ እየተሰቃዩ ለወራት ጥቂት ሜትሮችን ለመቀማት በሚሊዮን የሚቆጠሩ ጥይትን ይተኩሱ ነበር። ጀግንነት በመትረየስና በከባድ መሳሪያዎች ጥይት ተተካ። የገና በዓል ተኩስ ማቆም ክሪስማስ ትሪስ። በ1914 ታህሳስ ወር ላይ የጀርመንና የብሪታንያ ወታደሮች በራሳቸው ፍቃድ ተኩስ አቁመው ከጉድጓዳቸው በመወጥተው እርስ በእርስ ሰላምታ ተለዋውጠዋል፣ ኳስም ተጫውተዋል። ይህ በጦርነቱ ውስጥ የታየ ብቸኛው ሰብአዊነት ነበር። የጋዝ ጥቃት የክሎሪንና የሙስታርድ ጋዞች። ሙስታርድ ጋዝ ሲለቀቅ ወታደሮች አይናቸው ይታወርና ሳምባቸው በፈሳሽ ይሞላ ነበር። ሰዎች ሳምባቸው እየበሰበሰ ይሞቱ ነበር። አዳዲስ ጦር መሳሪያዎች ለመጀመሪያ ጊዜ ታንኮች፣ አውሮፕላኖችና ሰርጓጅ መርከቦች ጦርነቱን ይበልጥ ጨካኝ አደረጉት። ወንዶች ወደ ጦር ግንባር ሲሄዱ፣ ሴቶች ለመጀመሪያ ጊዜ ፋብሪካዎችን፣ በባቡር ጣቢያዎችና በቢሮዎች ውስጥ በስፋት መስራት ጀመሩ። ይህ ከጦርነቱ በኋላ ለሴቶች እኩልነት ትልቅ በር ከፍቷል። የባህር ላይ እገዳ ብሪታንያ ወደ ጀርመን የሚገባውን ምግብ በመርከብ ዘጋች። ጀርመንም የንግድ መርከቦችን ማስመጥ ጀመረች። የጀርመን ሰርጓጅ መርከቦች ዩቦቶች ማንኛውንም ወደ ብሪታንያ የሚሄድ መርከብ ማስመጥ ጀመሩ። ይህም የአሜሪካን ንግድ ጎዳ።
ሉስቴኒያን። በ1915 ጀርመን የብሪታንያን የመንገደኞችን መርከብ ስታሰምጥ 128 አሜሪካውያን ሞቱ። ይህ ለጀርመን ያላትን ጥላቻ አቀጣጠለው። ይህም አሜሪካን ለጦርነቱ እንድትዘጋጅ አደረጋት። የምስራቁ ግንባር በሩሲያና በጀርመን ኦስትሪያ መካከል ሰፊና ደም አፋሳሽ ውጊያ ተካሄደ። በሚሊዮን የሚቆጠሩ ወታደሮች አጣች። በሀገር ውስጥ በረሃብና በጭቆና የተማረረው ሕዝብ አብዮት አነሳ። በ1917 ኒኮላስ ከስልጣን ወረደ። ሌኒን ስልጣን ያዘና ሩሲያን ከጦርነቱ አስወጣ። ጀርመን ለሜክሲኮ አሜሪካን ውጊልን የሚል ምስጢራዊ መልእክት መላኳ ሲታወቅ አሜሪካ ዝምታዋን ሰበረች። በ1917 ፕሬዝዳንት ውድሮ ዊልሰን በአሜሪካ ወደ ጦርነት አስገቡ። ይህ አዲሱ ጉልበት፣ አዲስ ስንቅና በሚሊዮን የሚቆጠሩ ትኩስ ወታደር ለአጋዥ ኃይሎች አመጣ። ይህም ለጀርመን መሸነፏ ዋና ምክንያት ሆነ። ውድቀትና ትውልድ አሻጋሪ ጠባሳ። ስፓኒሽ ፍሉ። ጦርነቱ ሊያበቃ አካባቢ የተከሰተው ጉንፋን ወረርሽኝ ከጦርነቱ በላይ ሰዎችን ገድሏል። ወታደሮች ወደ ሀገራቸው ሲመለሱ በሽታው በዓለም ላይ አሰራጩት። በመጨረሻው በ1918 የመጨረሻ ጥቃት ጀርመን አሜሪካውያን በብዛት ከመድረሳቸው በፊት ጦርነቱን ለመጨረስ ትልቅ ጥቃት ብታደርግም በአሜሪካና በአጋዦቿ ተመታች። በጀርመን ውስጥ ረሃብና አመፅ ስለበረታ ንጉሥ ካይዘር ዊልሄልም ወደ ሆላንድ ተሰደደ። ጀርመን ተሸነፈች። የተኩስ ማቆም በኖቬምበር ህዳር 11 በ1918 11ኛው ወር በ11ኛው ቀን በ11ኛው ሰዓት በፈረንሳይ በምትገኝ አንዲት ባቡር ውስጥ የተኩስ ማቆም ስምምነት ተፈረመ። ለ4 ዓመታት ሲጮህ የነበረው መድፍ ዝም አለ። ጦርነቱ በይፋ በቃ። የቬርሳይ ቅጣት ጀርመን 13% ግዛቷን እንድታጣና $33 ቢሊዮን ካሳ እንድትከፍል ተገደደች። ሰላሙ ግን መራራ ነበር። ጀርመንን እጅግ በመቅጣቱ በጀርመኖች ልብ ውስጥ የቂም በቀል ዘር ዘራ። ይህ ከ20 ዓመት በኋላ ለሁለተኛው የዓለም ጦርነት መነሻ ሆነ። ጦርነቱ ካበቃ በኋላ የዓለም ካርታ በሙሉ በሁለት ተቀየረ። እንደ ቼኮስሎቫኪያ፣ ፖላንድ እና ዩጎዝላቪያ ያሉ አዳዲስ ሀገራት ተፈጠሩ። ጦርነቱ የጀግንነት ሳይሆን ጥፋት መሆኑን ዓለም አስተማረ። ከ16 ሚሊዮን በላይ ሰዎች ሞቱ። 9 ሚሊዮን ወታደሮችና 7 ሚሊዮን ንጹሐን ዜጎች አልቀዋል። 4 ታላላቅ ግዛቶች ፈረሱ። ኦስትሪያ፣ ሃንጋሪ፣ ኦቶማንና የሩሲያ ግዛቶች ፈርሰው አዳዲስ ሀገራት ተፈጠሩ። ዓለም ዳግመኛ ጦርነት እንዳይመጣ ብትመኝም የቬርሳይ ስምምነት ለሁለተኛ